መጀመሪያ ንዓና ጥራይ ዘይኮነ ንጎረባብትና ኩንኡን ዘሎ ሰላም ኣብ ቀርኒ ኣፍሪካ ንመጀመርያ ግዜ ሳልሳይ ኣካል ዘይብሉ ባዕልና ንባዕልና ዘምፃናዮ ሰላም እንኳ ሓጎሰና የሰላምታ ቃል እንዳደርግ የጋበዘኝ በምን ቋንቋ ብዬ ስጠይቀው በፈለከው ብሎኛል። ምናልባት የአራዳና የመርካቶ የቀበናና የጉለሌ ቀብራራ መሆኔን ስላላወቀ አማርኛ ምችል አልመሰለኝ። ሰሞኑን የዓለም እግር ኳስ ዋንጫ ይካሄድ በነበረበት ጊዜ ሁሉ ሰው ቴሌቪዥን ይመለከት እንደነበረ እርግጠኛ ነኝ። እኔ በበኩሌ አላየሁትም። ምክንያቱ ኢትዮጵያን ብሮድካስቲንግ ኮርፖሬሽን እና ኤርቲቪ በኢትዮጵያና በኤርትራ ይካሄድ የነበረው ታሪካዊ ፍጻሜ ያሰረጩ ስለነበረ ቴሌቪዥንን አዲስ አበባ ነው የቆየሁት ማለት ነው። የሚገርም ነው። በአሁኑ ካለፈ በኋላ ያለፈ የሁለት ሳምንት ፍጻሜ ምንድነው የተፈጸመው ብለው የሚጠይቁ ሰዎች አሉ። ጦርነት ቢሆን ኖሮ ቶክስ ቢሆን ኖሮ ሁሉ ይሯሯጥ ነበር። ሰላም እና የሰላም ጉባኤ የተደረገ ሳለ ግን ወደኛ ምን ይደረግ እንደነበረ ፈጽሞ የማያውቁ ብዙ ናቸው። ብዙ ይሄ የሚያስደስተው ደግሞ እኛ በእኛ ስለሆነ ያደረግነው ሁሉ ከ20 ዓመታት ከሱም በላይ ያሰቃየን ጦርነትና ሁሉ በእኛ የተፈጸመው በህዝባችን በሁሉ በቀንድ አፍሪካ የተፈጸመው ፍጻሜ በሙሉ ይሄ ሁሉ የ20 ዓመት ከሱም በላይ ያለፈ ስቃይ በሁለት ሳምንት ተደመሰሰ። ሁለት ሳምንት የኢትዮጵያ ጠቅላይ ሚኒስትር አስመራ መጥቶ በትግርኛ ለህዝብ እንኳን ደስ ያላችሁ ብሎ መልእክት ሲያስተላልፍ ሰምተናል በቴሌቪዥን። የኤርትራ ፕሬዝዳንት ደግሞ በአዲስ አበባ በሚሊኒየም አዳራሽ ተገኝቶ በአማርኛ እንኳን ደስ ያላችሁ እንኳን ደስ አለን ብሎ መልእክት አስተላለፈ። ይሄ ሁሉ የሚገርመው ምንድነው ብትሉኝ ጦርነትና ስቃይ ያላየ ሰላም ሊፈልግና የሰላም ጣዕም ሊያስተማቅር አይችልም። እኛ የሁሉ ዘመናት ያሳለፈን ስቃይ ሁሉ በሁለት ሳምንት ደምስሰን ወደ ሰላም ስንደርስ የሚሰማን ደስታና የሚሰማን ጥልቅ የሆነ ስሜት ለመግለጹ በጣም ያስቸግራል። ስለዚህ እንኳን ደስ ያለን እንኳን ደስ አላችሁ። ከዚህ በኋላ የሚኖር ስራ ብቻ ነው። ካልተሰራ ሰላሙን ለመጠበቅ አንችልም። የመጨረሻ ያሳለፉት የኢትዮጵያ
ጠቅላይ ሚኒስትር ያሳለፉት መልእክት ቢኖር ሀገራችን ሊበለጽግ እንደሆነ ሁሉም በውጭ ያለው ኢትዮጵያዊ በቀን 1 ብር ከሰበሰበ ያለን እጥረት ልንሸፍን እንችላለን ብለዋል። ይሄ መልእክት ይሄ ለኢትዮጵያውያን ብቻ ሳይሆን ለኤርትራውያን ነው። ሰላም አምጥተን ብለን ስናበቃ እዚህ ጨፍረን ስናበቃ ካልሰራን ሰላም ልንይዘው አንችልም፣ ሊቀጥል አይችልም። እና ሁላችሁም እኔ በበኩሌ ልለው የምፈልግ ሰላም መጣ፣ ሰላም እንዲቆይ ደግሞ የኛ ስራ ስለሆነ የሚመጣው ትውልድ ስራ ስለሆነ በስራ ብቻ ነው ሊጠበቅ የሚችልና አደራ ልለው የምፈልገው ያገኘነውን ሰላም ልንጠብቀውና ወደፊት እንዲገፋ እንድናደርገው የሁላችንን ስራ እንዲሆን እየጠየቁ አሁን እዚህ መጣችሁ ወንድማማችና እህታቶች በአባር አብራችሁ ስትጨፍሩና እንኳን ሰላም መጣ ብላችሁ የሰላም መልእክት ስታስተላልፉ ይሄ መልእክት ነው። ድጋፍ ወይም ምንድን ነው የሚባለው በአማርኛ ድጋፍ? ይሄ ልናደርግ ከሆነ እዚህ የሚደረግ ያለው በቴሌቪዥን እየተቀዳ ነው። በአዲስ አበባም ሊታይ ነው። አዲስ አበባ ያለው ህዝብ ሊያየው ነው። አስመራ ያለው ህዝብ በሙሉ ሊያየው ነው። እና ይሄ ድጋፍ በጣም በጣም የሚያስደስት ነው። እንኳን ደስ ያላችሁ። የአባቶቻችን አምላክ ይጠብቀን። አዋት ነሐፋሽ ትርጉሙ በአማርኛ የማያውቅ ካለ ድል ለህዝብ ማለት ነው። ድል ለህዝብ ኤርትራና ድል ለህዝብ ኢትዮጵያ። አዋት ነሐፋሽ ረኒልና አቶ ዮናስ ማና ኣብዚ ዝሓለፈ 10 ዓመታት ሃገራት ስካንዲናቪያ ኣብ ርእሲ ኤርትራ እንታይ ገብሩ ከም ዝነበሩ ንከታተሎ ነርና ኢና። መንግስታት ስካንዲናቪያ ኣብ ቅድሚት ኮይኑ ዝምክት ዝነበረ አቶ ዮናስ ስለዝኾነ እንኳዕ መጎሰካ ላ ነጣቕዓሉ። የስካንዲኔቪያን የኤርትራ ኤምባሲ ቋሚ ተጠሪ አቶ ዮናስ ማናን እጅግ በጣም እናመሰግናለን። እስኪ ለስል ፈርሷል በሉ ልቀጥል። እሺ የጸቡ ግብ ፈርሷል፣ የጨለማው ግብ ፈርሷል፣ የመናቆር ግብ ፈርሷል፣ የመለያየት ግብ ፈርሷል፣ የጥላቻው ግብ ፈርሷል። እኛ ኢትዮጵያና ኤርትራውያን ሁለት ስንሆን አንድ ሆነን እንኖራለን። እንጫወታለን ሙዚቃ ስለናት ምድሬ እሷ ናት ክብሬ እኔ ሳጌ